ጌታ ኢየሱስ ክርስቶስ በቀራንዮ መስቀል የተሰቃየውና የሞተው ለማን ይመስልሃል? እጆቹ በሚስማር የተቸነከረውስ ለማን ይመስልሃል? ጎኑንስ በጦር የተወጋው ለማን ይመስልሃል? የከበረ ደሙንስ ያፈሰሰው ለማን ይመስልሃል? እነዚህ ነገሮች ሁሉ የሆኑት ላንተ ነው። ይህ ሁሉ የሆነው ለአንተና ለእኔ ኃጢአት ነው። ጌታ ኢየሱስ ክርስቶስ እነዚህን አሰቃቂ መንገድ የተጓዘው ለኃጢአተኞች ካለው ፍቅር የተነሳ ያለምንም ውጫዊ ግፊት በራሱ ፈቃድ ነው። ይህም ድርጊት ለእኛ ኃጢአተኞች የኃጢአት ይቅርታ አስገኝቶልናል። በእርግጥ ክርስቶስ ለኃጢአተኞች ከሞተ ያመነ ሰው ሁሉ ይድናል ማለት ነው። በተጨማሪም ኢየሱስ ስላለ ያመነ ሁሉ ይድናል። ይህ ለኃጢአተኞች የሞተ አንዱ ኢየሱስ ወደ ምድር መጥቶ ያከናወነው የማዳን ሥራ ሙሉ እንዲሆን አሁን በአብ ቀኝ ተቀምጧል። በዚያም ተቀምጦ የእግዚአብሔር ልጆች እንድንሆን ኃይልን ይሰጠናል። በአብ ቀኝ ያለው ሊቀ ካህን ሆኖ ፍጹም ይቅርታን ለእኛ ለመስጠት ነው። በአብ ቀኝ ያለው በሰዎችና በእግዚአብሔር መካከለኛ አስታራቂ ለመሆን ነው። ኢየሱስም አማላጅ ነው፣ መልካም እረኛ ነው፣ ብቸኛ ካህን ነው፣ እውነተኛም ወዳጅ ነው። እግዚአብሔር አብ ቀኝ የተቀመጠው ለሕዝቡ ጥበብ፣ ጽድቅ፣ ቅድስና፣ መቤዠት ለመሆን ነው። በተጨማሪም በሕይወት እንዲቆዩ ለማድረግ እንዳይሞቱ ለመርዳትና በመጨረሻም ወደ እግዚአብሔር ቀኝ ለማምጣት ነው። ለማን በአብ ቀኝ የተቀመጠ ይመስልሃል? ኢየሱስ ለእያንዳንዳችን በማይነገር ክብር በላይ በሰማይ ተቀምጧል። ጌታ ኢየሱስ ክርስቶስ አይለወጥም። ኢየሱስ ለአንድ ጊዜ አይቀየርም። ሁል ጊዜ ያው ነው። በገሊላ ባህር ሲሄድ እንደነበረው እርሱ አይቀየርም። አሳዳጁ ሳኦልን የእርሱ እንዳደረገው ጌታ ኢየሱስ ክርስቶስ አይቀየርም። ኢየሱስ ድሮ እንደነበረው አሁንም አይቀየርም። መቅደላዊት ማርያምን በፍቅር ሲቀበል ዘኬዎስን ከዛፍ ላይ ውረድ ሲለው እንደነበረው ኢየሱስ አይቀየርም። ኢየሱስ ትናንትናም ዛሬም እስከ ዘላለም ያው ነው። ስለዚህ አረጋግጣለሁ፣ ኢየሱስ ስላለ ሰዎች መዳን ይችላሉ። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔ አሳርፋችኋለሁ። ማቴዎስ 11:28 በልጁ የሚያምን የዘላለም ሕይወት አለው። በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም። ዮሐንስ ወንጌል 3:36 በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። የዮሐንስ ወንጌል ምዕራፍ 3:18 አብ የሚሰጣችሁ ሁሉ ወደ እኔ ይመጣል፣ ወደ እኔም የሚመጣውን ከቶ ወደ ውጭ አላወጣውም። ዮሐንስ ወንጌል ምዕራፍ 6:37 ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የአባቴ ፈቃድ ይህ ነው፣ እኔም በመጨረሻው ቀን አስነሳዋለሁ። ዮሐንስ ወንጌል ምዕራፍ 6:40 ማንም ሰው ኢየሱስ ጌታ እንደሆነ በልቡ አምኖ በአፉ ቢመሰክር ይድናል፣ አይጠፋም፣ የዘላለም ሕይወት ይኖረዋል። መዳን ማለት አሁን ካለው የኃጢአት ኃይል ነፃ በመውጣት ዳግም መወለድና በክርስቶስ መንፈስ መንጻት፣ ከክፉ ኃጢአት ዓለማዊነት፣ ከአጋንንት በመላቀቅ በመንፈስ ቅዱስ ኃይል አዲስ ማንነትን መልበስ ማለት ነው። ማንም ሰው የዳነ ነፍስ እንዲኖረው በአእምሮ መንፈስ መታደስ ይኖርበታል። የዳነ ነፍስ ያለው ሰው አይጠፋም፣ ይልቁንም ወደ እግዚአብሔር የክብር መንግሥት ይገባል።
መዳን ማለት ከእግዚአብሔር ፍርድ ማምለጥ ማለት ነው። ይህም ሰው እንከን የለሽ፣ ነቀፋ የለሽ፣ ስተት የለሽና በክርስቶስ ፍጹማን መሆን ማለት ነው። ንጉሡም በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግሥት ውረሱ ይላቸዋል። የዳነ ሰው በጌታችን በኢየሱስ ክርስቶስ በኩል የእግዚአብሔር ልጅና የእግዚአብሔር አገልጋይ ይባላል። ጌታ ዳግመኛ ሲመጣ የጽድቅ አክሊል ይዘጋጅለታል። የከበረ አካል ለብሶ ወደ ዘላለማዊ መንግሥት ይቀላቀላል። የጽድቅ አክሊልም ይሰጠዋል። ቁጥር የለሽ ዘመናት በደስታ ይኖራል። እንግዲህ እውነተኛ ክርስቲያኖች የሚጠባበቁት መቤዠት ይህ ነው። አጭር ንስሐ ጸሎት ጸልይ። እግዚአብሔር አምላኬ ሆይ ልጅህን ኢየሱስ ክርስቶስ ወደ ምድር ልከህ ከድንግል ማርያም በመንፈስ ቅዱስ ተወልዶ የዓለምን ሕዝብ ሁሉ ኃጢአት ተሸክሞ በመስቀል ላይ መሞቱንና በሦስተኛውም ቀን ከሙታን መነሳቱንና አሁን በአባቱ ዙፋን ቀኝ መቀመጡን አምናለሁ። ተመልሶም እንደሚመጣና እንደሚወስደን አምናለሁ። ያለፈውን ኃጢአቴን ይቅር ብለህ ስሜን በሕይወት መዝገብ ጻፈው። ይቅር ብለህ ስሜን በሕይወት መዝገብ ስለ ጻፍከው አመሰግንሃለሁ። አሜን። እኔን ለማግኘት የምትፈልጉ 0939 61 12 03 በመደወል ማግኘት ይችላሉ። እግዚአብሔር ይባርካችሁ። አሜን።